ዛሬ የዳቦ ቆሎ አዘገጃጀትን ነው ማሳያችሁ። አሁን እንግዲህ ሊጥ እያቦካች ነው። ከሊጥ አቦካክ ጀምሮ እስከ መጨረሻ እስከ አገጋገሩ ድረስ ማሳያችሁ ይሆናል። ለማን እንደሚጋገር ግን መጨረሻ ላይ ነው የምነግራችሁ። ስለዚህ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እያደረጋችሁ እስከ መጨረሻ ማየታችሁ እንዳዘነጉ። ወደ ታቴ አሁን ይሄ ስንት አገልግል ዳቦ ቆሎ ይሆናል? ዳቦ ሙሽራ ሲሆን ጉርጉር ይላል። ዳቦ ቆሎ ብዙ ይይዛል ነው። ሽታው ደስ ሲል ድሮ እኮ ልጆች እያለን ሊጥን በላ ነበር። ማሚ የትባያለሽ ዛሬ? አሁን ስንት ደቂቃ ይፈጃል እሱን እንትን ለማለት ማለት እስኪ ቦካ ድረስ ማለት ነው? አይቦካም፣ ዝም ብሎ ይቆረጣል። አሁን ነው እንደሚቆረጠው እንደ ዳቦ አይቦካም። ቡናውን እየጠጣ ነው። ቡና እየጠጣ ነው። እሺ ተመልካቾቻችን አሁን የምሳ ፕሮግራም ነው። እንደምታዩት እንግዲህ በሞሰብ ምሳችን በሌማት ይባላል። ምሳቸውን እየበሉ ነው። ቀድማ የበላችን መጫታለች ደግሞ እዚህ ጋር ዳቦ ቆሎውን እያዘጋጀች ነው። በወንፊት የምታረጊው ሌላ አትሽ ነው እንደያያዝ ነው ነፋስ እንዲያገኝ ይፈልገሽ? አይ ቆንጆ እንዲሆን ይሄ ቆንጆ ምኑ ነው ቆንጆ የሚሆነው? በወንፊት ስለተደረገ አይው እንደዚህ አሃ አስተካክል ይላል። ዳቦ ቆሎ እየሰራሽ ነው? የኔ ቆንጆ ስሪ በይ። አይ በቀደም ጉዳዳ ክልል ያፈለው ቡና ሐሞጅ መጥቼ ሞጅ አንተ ስላገኘሽ እኮ ነው በመንደር እንዳትኸጅ ተብለሻል። አዎ ድግ የኔ ቆንጆ ቁርስ አምጪ እንጂ ታት የቡናውን ቁርስ ጨርሳችሁስ ነው ያን ሁሉ መዳር አይደለም። እኛ እኮ ብቻ አይደለም ለጎረቤትም ጎረቤትም አቅመሱ ጥሩ ነው። ማን አይ በስንት እዚህ 800 ለእናትሽ ቡና ልትሰጪ ነው? አዎ ወበስ አዎ ባው እና ያሰው አዎ እና ያሰው ነው ቆንጆ እስቲ ስጫት። ሲጀመር እኮ ነች የሸወደችኝ ራሷ ሴትዋ ማይ በባለፈው ብላ ስታበቃ ወደ ኋላ እንትን አለች። እናቶቻችን ድሮ ሲያምቦለቡሉት የነበረው እንደዚህ ማሚዬ ለኔ አምጪ ለኔ ላንቺና ለኔ ቆንጆ እሺ። ያቺ ስለታውላ ምን ተዳሊ ጋምቢላ ነው ማን ጋምቢ አው ተቀዳለ ወለዲ ባባው አብሮ ኩጆ ሰሉቶ መጥቶ ጉድ ይናት አይደል እናስተቀበለው ለሳሪ ነው ይርፍየውት መልስ ነሽ ከዛስ አዘማ ማለኔ አረጅማ ኩና ጅሰተኝ ተጀደማ እጂ ጠጌ ምን ይፋላል እግዚኦ አራ አንቺ አትዋሽ ግን ማርያም ጥሩ አይደል? ወብ ታጣፍጣለች። አሁን ደግሞ ዳቦ ቆሏችን ልንቆላ ነው ልንቆላ የሚባል ዳቦ ልንቆላ ነው። ዳቦ ቆሎ ከተባለ መቁላት ነው። ስለዚህ ዳቦአችን ልንቆላ ነው። እንግዲህ እስካሁን ስንቆርጥ ነበር የቆየ ነው። የኔም ዳቦ ቆሎ ትቆላለች ማለት ነው። እናያለን እስከ መጨረሻው። መጨረሻ ላይ ደግሞ ጣሙን እንቀምሳለን። ምን ያክል ዳቦ ቆሎ እንደተቆላ ነግራችኋለሁ። ለማን እንደተቆላ ግን መጨረሻ ላይ ነው የምነግራችሁ። ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ ማየታችሁ እንዳዘነጉ። አንድ ጉል ያርገው አራ ይችላልሽ አይሱሽ መከረ አይሆንልሽም ለብቻው ካልሆነ ተመልካቾቻችን የኔ ደግሞ በጎን ተደረገችልኝ የኔ ዳቦ ቆሎ ከዛ ቤት ከዚህ ተመልካቾቻችን ታቴ ምን አለ መሰላችሁ ከጭስ ቤት ከዋናው ቤት ማለቱ ነው የሚያደክመኝ ማታ ላይ ወገቤ ግፍግፍ ነው የሚለው እያለች ነው። አሁን እንግዲህ ሳት ጭራ ወደ ዛኛው ቤት ይዛል ትሄድ ነው እንግዲህ አንከርቱት ጋር ታረጊ ማለት ነው። ጎንበስ ትያለሽ አይና ሰላም
ምን ላድርግሽ? እንትን ወጥ ፈሶበት ነው። ስራ ተፈጠረልኝ ጎበዝ። ወጥ ፈሶበት ማለት ነው። ይሄንን እንደዚህ አፋቀው እየተባልኩ ነው። እሺ መታዘዝ ከሰነፍ መስዋዕትነት ይበልጣል ይላሉ አባቶቻችን። እሺ ይሄው እያረኩልሽ። ይሄ ሪል ላይፍ ነው። እሺ ቤተሰቦቻችን this is real life ወይም ኦሪጂናል ላይፍ ኦሪጂናል ያኗኗር ምንድነው የሚባለው የገጠር ህይወት ይሄን ይመስላል። እሺ ቤተሰቦቻችን ኦርጋኒክ የሆነ የገጠር ቪዲዮ የምትፈልጉ ሰዎች ምንም ሳይቀየጥ ድራማቲካሊ ነገር የሌለው ሪል የሆነ የሚኖረውን ህይወት ለማየት በቻልኩት አቅም ለማስተላለፍ ሞክራለሁ ማለት ነው በዩቲዩብ። እዚህ ሁላችሁም ይሄን ቪዲዮ የምታዩ ሰዎች ሰብስክራይብ እያደረጋችሁ መውጣት አለባችሁ ማለት ነው። ገጠር ነገር የሚመቻችሁ ከሆነ ለኔ ሳሚኛ ነው ቆንጆ ውይ ነይ ልሳምሻ መብላት ነበር። ማን የመጀመሪያው ንዛት አልቋል። አሁን ሁለተኛ ንዛት ይዛችሁን እየተባላችሁ አይደል እንዴ እናንተ? እስካሁን አልጨረሳችሁም እንዴ? አሁን ሁለተኛ ንዛት ልንወስድ ነው። ይሄን ልወሰድ ለእናታችን የሚቆላውን። ነይ ማሚዬ ነይ እንሂድ። ይሄ ሁለተኛችን ነው። እሺ ተመልካቾቻችን ንዛት ማለት ምን መሰላችሁ? ንዛት ማለት ንዛት ማለት አንድ ውጤ ምን በምን አይቃል ግለጽላችሁ። ለምሳሌ አሁን ቆሎም ሆነ ዳቦ ቆሎም አንዴ ብቻ በአንዴ የሚጋገር ወይም በአንዴ የሚቆላ አንድ ቆሌት እንደማለት። ያው ቃሉን ለመግለጽ ተቸገርኩ። ንዛት ማለት እንደዛ ነውና አሁን አንድ ንዛት ጨርሰናል። ሁለተኛ ንዛት ጀምራለች። ከዛ በኋላ ደግሞ ሶስተኛ አራተኛ እያለን እንቀጥላለን። ሰብስክራይብ ማድረጋችሁ እንዳዘነጉ። እሺ ቤተሰቦች የኛ ዳቦ ቆሎ ደርሷል። ሚጣል ታመጣ ሄዳለች። ዋው ይሄውላችሁ ዳቦ ቆሎአችን ይሄንን የመሰለ ቆንጆ ዳቦ ቆሎ ሆኗል። አሁን ሚጣይና እኔ እንበላለን ማለት ነው። ትበያለሽ? እኔ ማር አጉርስሻ እንጂ ይሄ አንዱ ብቻ አንድ ጉንጭ ወይም አገላለጹ እየጠፋብኝ ነው። ብቻ አንዱ ብቻ ይበቃል ለመጉረስ ማለት አንድ ጉራሽ ማለት እንዴት ይከብደኛል ጎል አንድ ኩራሽ ይሆናልና እንደምታዩት ነው እንግዲህ ተመልካቾቻችን የገጠር ልጅ ሲቀናጣ ማለት ነው። ይሄንን ዳቦ ቆሎ በማር ልንበላ ነው አሁን ደግሞ ማለት ነው። በማር እንደዚህ ያያረግን የገጠር ልጅ ስትሆኑ ሁሉ በእጅ ሁሉ በደጅ ነው። ማርም አለ ዳቦ ቆሎም አለ። ዋው የዚህ የዳቦ ቆሎ አሰራር ማለት ነው በጣም አድካሚ ስራ ነው። በጣም ጊዜ የሚፈጅ ጊዜ የሚጨርስ ማለት ነውና እስካሁን አልጨረሰችም። እስቲ ምን ያክል ቆልተሻል? እስኪ ምክር ክፈቹ። እስኪ ምክር ክፈቹ። ምን ያክል ቆልታችኋል? አረጋኝ ጥቂት አይደል አንቺ ሲቆላ አረ ብዙ ነው አንቺ ይሄን ያክል ቆልተዋል። አሁን እንግዲህ የሚቀራቸው ይቺ ነች። አንድ አዛ ደግሞ አዛ ተመስቷል። ያ ሁለተኛ ነው ተገላብጧል። ምጣዱ ላይ የተገላበጠና ይሄ ብቻ ነው ይቀርባል። እዛው ይበቃል። አጎዛን ጥፊ ቶሎ በይ። እኔ ማን ነኝ? ታስየ ተመልካቾቻችን እንግዲህ ዳቦ ቆሎአችን መጥቷል። ቤታችንም እየተጠረገ ነው። እስኪ ክፈችው። ይሄን ሁሉ ዳቦ ቆሎ መጥቷል ማለት ነው። እንግዲህ አስቡት። አረ በስመ አብ የዳቦ ቆሎ ምርት ማለት ነው። እታቴ ለምንድን ነው ዳቦ ቆሎ የሰራችሁ? እስኪ ራሷ ትንገራችሁ። ለምንድን ነው የሰራችሁ? ለልጆችሽ ወደ መንገድ ድርስ ስል እቺን ቁንጥር ያርክ ሰጫቻለሁ። እሺ ተመልካቾቻችን 10,000 ቪው አድርሱት ወይም 1,000 ላይክ አድርሱት ብያችሁ ነበር አይደል? ቪዲዮውን ባታደርሱትም ዛሬ እናቴን አዲስ አበባ ይዣት ልሄድ ነው ማለት ነው። ስለዚህ ይሄ ዳቦ ቆሎ የተዘጋጀው ለልጅ ልጆቿ ድርስ ስትላለች እናታችን ድርስ ስትል የምትሰጫቸው ዳቦ ቆሎ አዘጋጅታ ነው ይሄንን ማለት ነው። እንግዲህ እናቶቻችን ምን ያክል ለልጆቻቸው እንደሚጨነቁ በዚሁ ማወቅ ትችላላችሁ። በቅርቡ አዲስ አበባ ጥሩ ቪዲዮ እንሰራላችኋለን ከታተይ ጋር
ስለዚህ ይሄን ቪዲዮ ቫይራል አውጡት፣ በደንብ እንዲታይ ላይክ ምናምን አድርጉ፣ ኮሜንት አድርጉ። እታተይን አዲስ አበባ ወስጄ ምን ላሳያት? ኮሜንት አስተያየታችሁን አስቀምጡልኝ። ምን ባሳያት የተሻለ ነው? ምን ባሳያት ሊያስደንቃት ወይም በጣም ሊያስገርማት ይችላል? እስኪ የምታስቡትን ወይም የእናንተን እናት ብታመጧት ልታሳዩት የምትችሉትን ነገር ጠቁሙኝ ኮሜንት ላይ እና ከዛ በኮሜንታችሁ መሰረት እታተይን አዲስ አበባ አዝናናታለሁ ወይም እናንተ ኮሜንት ያደርጋችሁልኝን አሳያታለሁ ማለት ነው። የጉዞ ዳቦ ቆሎ አይታሽም በዘይትና ወይ በቅቤ ወይ በሆነ ነገር አይታሽም ስለሚበላሽ ማለት ነው። ስለዚህ እንዲሁ እንደሆነ ነው የሚሄደው፣ እንደዚሁ ዝም ብሎ ሳይታሽ ማለት ነው። ከዛ በኋላ እዛ ነው እንግዲህ የሚያሹትም ካሉ እዛ ያሹታል፣ ያለዛ እንደዚሁ ዝም ብሎ ጮማውን ነው የሚበሉት ማለት ነው። ስለዚህ የዛሬው ቪዲዮ ይህን ይመስል ነበረ። እንግዲህ የዳቦ ቆሎን ስርዓት፣ አቆላል፣ አዘገጃጀት በትንሹም ቢሆን አስቃኝቻችኋለሁ ብዬ ተስፋ አደርጋለሁ። እንግዲህ እናቶቻችን ደግሞ ምን ያክል ለልጅ ልጆቻቸው ወይም ምን ያክል መንገድ ሲሄዱ ባዷቸውን እንደማይሄዱና ለልጆቻቸው ምን ያክል እንደሚጨነቁ በዚሁ ለማሳየት ሞክሬያለሁ። ከዚህ ቪዲዮ በኋላ እንግዲህ በአዲስ አበባ ቪዲዮ ነው ከታቴ ጋር የምንገናኘው ማለት ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳዘነጉ የታቴን ሪአክሽን ለማየት፣ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ጨርሱት። ኮሜንት አስተያየታችሁን አስቀምጡልኝ። አዲስ አበባ እንገናኝ። መልካም ጊዜ። ሰብስክራይብ አድርጉ። ወዳችኋለሁ። ከታቴ ጋር